ዛሬ የምነግራችሁ ነገር ምናልባት በህይወታችሁ ስለ ምግብ፣ ስለ ጤናችሁና ስለ ሰውነታችሁ ያላችሁን እይታ ሙሉ በሙሉ ሊቀይረው ይችላል። ለመሆኑም ሁላችንም መስታወት ፊት ቆመን ወይም ክብደታችን ጨምሮ ልብሶቻችን መጥበብ ሲጀምሩ መጀመሪያ የምናደርገው ነገር ምንድን ነው? ራሳችንን ማውቀስ። የመቆጣጠር አቅም የለኝም፣ ሰነፍ ነኝ፣ የራሴ ጥፋት ነው፣ ሌሊት ተነስቼ ባልበላ ኖሮ እያለን ራሳችንን በጸጸትና በአፍረት እንገርፋለን። በስራ ደክመን ስንመጣ ደግሞ ያ የሚያብረቀርቀው የፈጣን ምግብ ቤት ምልክት እንደ ብቸኛ ዳኝ ይታየናል። በአማካኝ አንድ ሰው በአመት 150 ጊዜ ፈጣን ምግብ ይመገባል። ለዚህም እስከ $2000 ያወጣል። ነገር ግን የምታወጡት ገንዘባችሁን ብቻ ሳይሆን ጤናችሁንም ጭምር እንደሆነ ያውቃሉ? እውነቱ በእናንተ ስንፍና ላይ ሳይሆን በምግባችሁ ላይ የተቀነባበረ እጅግ ግዙፍና ረቂቅ ሴራ ቢሆንስ? የዓለም የጤና መረጃዎችን ወደ ኋላ መለስ ብለን ስንመረምር እጅግ የሚያስደነግጥ እውነታን እናገኛለን። ከ1960 እስከ 1975 ባለው ጊዜ ውስጥ በዓለም ዙሪያ የሰዎች የውፍረት መጠን በጣም የተረጋጋና ዝቅተኛ ነበር። ነገር ግን ልክ በ1970ዎቹ አጋማሽ ላይ በአንድ ጀንበር የሁሉም ሰው ውፍረት በከፍተኛ ፍጥነት ወደ ላይ መውጣት ጀመረ። እስኪ ያስቡት፣ ወጣቱም፣ አዛውንቱም፣ ወንዱም፣ ሴቱም በተለያዩ ከተሞችና ሀገራት የሚኖሩ ሰዎች በሙሉ በአንድ ዓመትና በአንድ ወር ውስጥ ተሰብስበው የሞራል ጥንካሬ አጡ፣ በአንድ ላይ ሰነፉ። በፍጹም። እውነታው ግን በዚያች ዓመት በሰው ልጅ ምግቦች ላይ የሆነ ነገር ተቀይሯል። የዓለማችን ግዙፍ የምግብ ኩባንያዎችና እኛ ልንቋቋመው በማንችለው መንገድ ምግቦችን በቤተ ሙከራ ውስጥ መልሰው ቀረጿቸው። ምግቡን ወደ ሱስ ሰጪ ኬሚካል ቀየሩት። ለመሆኑ ለምንድን ነው አብዛኛው የፈጣን ምግብ ቤቶች ቀይና ቢጫ ቀለም የሚጠቀሙት? በድንገት የሆነ ይመስላችኋል? በፍጹም። ይህ የሽያጭ ጥበብ the ketchup and mustard ቲዮሪ ይባላል። በስነ ልቦና ጥናት መሰረት ቢጫ ቀለም አእምሯችንን በድንገት እንዲወስን ሲያደርገው፣ ቀይ ቀለም ደግሞ የልብ ትርታን በመጨመር እንድንራብና በፍጥነት እንድንበላ ያደርገናል። ዓላማው ግልጽ ነው። በፍጥነት እዘዝ፣ በፍጥነት ብላ እና ለሌላ ደንበኛ ቦታ ለቀቅ። ዋጋው ላይስ 4.99 ሲሆን አእምሯችን እንደ ትልቅ ቅናሽ ይቆጥረዋል። በግራ በኩል ያለውን የመጀመሪያውን ቁጥር ብቻ የማየት የተፈጥሮ ባህሪ ስላለን ሌፍት ዲጂት ኢፌክት የሰማነውን ዋጋ እንደ 5 ብር ሳይሆን እንደ 4 ብር አድርገን እንቆጥረዋለን። በዚሁ ዘዴ ብቻ ቢሊዮኖችን ያፍሳሉ። ይህ ታላቅ ወጥመድ የሚጀምረው ብዙዎቻችን ትኩረት በማንሰጠው ነገር ነው፣ የምግቡ ልስላሴ። የምግብ ሳይንቲስቶች ምግቡ በአፋችን ውስጥ ከመጠን በላይ እንዲለሰልስ ያደርጉታል። ለምን መሰላችሁ? ምግብ በደንብ ሲታኘቅ አእምሯችን ጠግብ ያለው አሁን መብላት አቁም የሚል የሆርሞን ምልክት ይሰጣል። ነገር ግን ምግቡ በጣም ለስላሳ ሲሆን ያ የተፈጥሮ መቆጣጠሪያን ሳይነካ ያልፋል። ሳይንሳዊ ጥናቶች ይህንን ክስተት ቫኒሺንግ ካሎሪክ ዴንሲቲ ይሉታል። ምግብ በአፋችን ውስጥ ገና ሳይታኘክ ልክ እንደ አየር ሲቀልጥ አእምሯችን ምንም እውነተኛ ምግብ ወደ ሆድ አልገባም ብሎ ያስባል። ውጤቱ የረሃብ ስሜታችን ሳይጠፋ በደቂቃዎች ውስጥ በሺዎች የሚቆጠሩ ካሎሪዎችን እንድንሰበስብ ያደርገናል። ምግቡ በአፍህ ውስጥ ወዲያው ሲጠፋ እጅ ወደ ቀጣዩ ጥቅል ይዘረጋል። ወደ ትልቁ ትርፍ ስንሄድ እውነተኛው ገንዘብ ያለው በርገሩ ላይ ሳይሆን ብርጭቆ ውስጥ ነው። የአንድ ትልቅ ለስላሳ መጠጥ የትርፍ መጠን 1150 በመቶ ነው። በአንድ ትልቅ ሶዳ ውስጥ እስከ 18 የሻይ ማንኪያ ስኳር ይገኛል። የዓለም የጤና ድርጅት ግን በቀን መውሰድ ያለብን ከፍተኛው 6 የሻይ ማንኪያ ብቻ እንደሆነ ይገልጻል። በአንድ ብርጭቆ ሶዳ የ3 ቀን ስኳር ማለት ነው። የሚጠቀሙት ስኳር ደግሞ ሃይ ፍሩክቶዝ ኮርን ሲረፕ የሚባል እጅግ ርካሽ ስኳር ሲሆን አእምሯችን የጥጋብ ምልክት እንዳይሰጥ ያደርገዋል። ይህ ንጥረ ነገር ጉበታችንን ልክ እንደ አልኮል በመጉዳት ለጉበት ስብ ክምችት ወይም ፋቲ ሊቨር ዋነኛ መንስኤ ነው። ሴራው በዚህ ብቻ አያበቃም። ሌላው ቀርቶ የምግቡ ድምፅ እንኳን ተለክቶ የተሰራ ነው። ይህ ሶኒክ ብራንዲንግ ይባላል። ያንን የለስላሳ መጠጥ ክዳን ስትከፍቱት የሚወጣው የሽክ ድምፅ ወይም ድንች ጥብሱ በአፋችን ውስጥ ክራንች ሲያደርግ የሚሰማው ድምፅ በድምፅ መሐንዲሶች በጥንቃቄ የተቀነባበረ ነው። ገና ምግቡን ሳንቀምሰው ድምፁ ብቻ ሱስ ውስጥ ይከተናል። የምግብ ኩባንያዎች ትልቁ ጦርነት የእኛን የሆድ ድርሻ ወይም ስቶማክ ሼር ለመቆጣጠር ነው። ከቁርስ ከምሳ እና ከእራት ውጭ ባሉት ባዶ ሰዓታት ውስጥ እንኳን ሳናቋርጥ እንድንበላ ወጥመድ ዘርግተዋል።
ማሸጊያው ላይ የሚጻፉት ሎው ፋት፣ ሃይ ፕሮቲን ወይም ኦርጋኒክ የሚሉ ቃላት የአእምሯችን ምግቡ ጤናማ እንደሆነ አድርጎ እንዲያስብ የሚያደርጉ የሄልዝ ሃሎ ኢፌክት ማታለያዎች ናቸው። ሌላው ቀርቶ ለቤተሰብ የሚጋራ ተብለው በትልልቅ ፓኬጅ የሚሸጡ ምግቦች ቴሌቪዥን ላይ እያየን ሳናቀው ብቻችንን ጠቅልለን እንድንጨርሰው ተደርጎ በስነ ልቦና ባለሙያዎች የተነደፈ ነው። አሁን ደግሞ ይህ የቢግ ፋርማ እና የቢግ ፉድ ሰንሰለት ወደ እኛው አገር ወደ ኢትዮጵያ እንዴት በሰፊው እንደገባ እኒ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና የዓለም ጤና ድርጅት በጋራ ያወጡት የግሎባል በርደን ኦፍ ዲዚዝ የጥናት ሪፖርት መሰረት በአሁኑ ጊዜ በኢትዮጵያ የሚከሰቱት አጠቃላይ ሞቶች መካከል ወደ 40% የሚጠጋው ተላላፊ ባልሆኑ በሽታዎች ምክንያት ነው። ይህ የሚያስደነግጠው በአዲስ አበባ ከተማ ውስጥ ብቻ ከሚመዘገቡት አጠቃላይ ሞቶች መካከል ከ55% በላይ የሚሆነው እነዚህ ስር የሰደዱ በሽታዎች በደም ግፊት፣ በልብ ህመም፣ በስኳርና በካንሰር ምክንያቶች በመሆኑ ነው። በከተማችን ከ2 ሰው አንዱ የሚሞተው በምግብ ቀውስ ነው። እስኪ ቆም ብላችሁ በአካባቢያችሁ ያለውን እውነታ ተመልከቱ። ከጥቂት ዓመታት በፊት በአዲስ አበባ ጎዳናዎች ላይ ባህላዊ ምግቦች ነበሩ። ዛሬ ግን በየሰፈሩ የፈጣን ምግብ ቤቶች በፓልም ኦይል የሚንቦገቦጉ የቺፕስ መጥበሻዎች ከተማውን ወረውታል። በተለይ ህፃናትና ወጣቶች እነዚህን አልትራ ፕሮሴስ ምግቦች ዋነኛ ሰለባ ሆነዋል። በጥናቱ መሰረት በኢትዮጵያ ከተሞች ውስጥ የውፍረት መጠን ወይም ኦቤሲቲ በከፍተኛ ፍጥነት እየጨመረ ይገኛል። እውነታው ግን ግልጽ ነው። እኛን ያሳምሙናል፣ ከዚያ ደግሞ መድኃኒት ይሸጡልናል። ቀደም ሲል አባቶቻችን የሚመገቧቸው ምግቦች እንደ ጤፍ፣ እንጀራ እና ጥራጥሬዎች ነበሩ። የሃርቫርድ ዩኒቨርሲቲ ቲኤች ቻን ስኩል ኦፍ ፐብሊክ ሄልዝ የወጣ ጥናት እንደሚያሳየው እንደ ጤፍ ያሉ የተፈጥሮ እህሎች አዘውትሮ የሚመገቡ ሰዎች ለስኳር በሽታ የመጋለጥ ዕድላቸው በ29% ይቀንሳል። ዛሬ ግን በየቤቱ የሚገባው ዘይት በኬሚካል የነጣ ኢንዱስትሪ ዘይት ነው። እነዚህ ዘይቶች በከፍተኛ ሙቀት ውስጥ ሲያልፍ ኦሜጋ 6 የተባለ አደገኛ አሲድ እና አልዲሃይድ የተባሉ መርዛማ ኬሚካሎች ያመነጫሉ ይላል ታዋቂው የቢኤምጂ ብሪቲሽ ሜዲካል ጆርናል ጥናት። እነዚህ ኬሚካሎች ከካንሰር፣ አልዛይመር እና ከፍተኛ የልብ ድካም ጋር ቀጥተኛ ትስስር አላቸው። አንዱን ዘይት ለሳምንታት ደጋግሞ ሲጠቀሙት ደግሞ አስቡት። የምንበላው ስጋስ እንደ ማክዶናልድ ያሉ ተቋማት በዝቅተኛ ዋጋ ለማቅረብ እንስሳቱ እንዳይታመሙ ሲሉ በአሜሪካ ከሚመረቱ አንቲባዮቲክ 80% የሚሆነው ለእነዚህ እንስሳት ይሰጣሉ። ይህ ከቁጥጥር ውጭ የሆነ አጠቃቀም በሰው ልጅ ላይ አንቲባዮቲክ ሬዚስተንስ ወይም መድኃኒት የመቋቋም አደጋ የፈጠረ ሲሆን በ2050 ዓመት በየዓመቱ እስከ 10 ሚሊዮን የሚደርሱ ሰዎች በተራ ባክቴሪያ ሊሞቱ እንደሚችሉ የዓለም የጤና ድርጅት አስጠንቅቋል። በአንድ በኩል የምግብ ኩባንያዎች መርዛማ ምግቦችን እየሸጡልን ይከብራሉ። በሌላ በኩል ደግሞ እኛ በበሽታ ስንማቀቅ የመድኃኒት ኩባንያዎች ማስታገሻቸውን እየሸጡልን የሀገራችንን የውጭ ምንዛሬ ያሟጥጣሉ። ይህ እውነተኛና ዘመናዊ የቅኝ ግዛት ሳይክል ነው። ይህ እውነተኛና አስከፊ ሱስ ነው። የአንጎል ኢሜጂንግ ጥናቶች በግልጽ እንደሚያሳዩት እነዚህ ከፍተኛ ስኳርና ስብ ያላቸው ምግቦች በአእምሯችን ውስጥ ዶፓሚን የሚያመነጩት ልክ እንደ ኮኬን እና ሄሮን ያሉ አደንዛዥ እጾች በሚያመነጩት ተመሳሳይ የአንጎል ክፍል ውስጥ ነው። ስለዚህ ዛሬ ክብደት ለመቀነስ እየታገላችሁ ከሆነ ወይም በስኳር ህመም፣ በግፊት እየተሰቃያችሁ ከሆነ ይህንን እውነት በደንብ ስሙኝ። ይህ የእናንተ ጥፋት አይደለም። እናንተ ደካማ ወይም ሰነፍ አይደላችሁም። ጥፋቱ የእናንተ ሳይሆን በዓለም ላይ ያሉ በጣም ብልህ ሳይንቲስቶች እና መቋቋም እንዳንችለው አድርገው የሰሩት የምግቡ ሴራ ነው። ከዚህ አደገኛ አዙሪት ለመውጣትና ነፃነታችንን ለማወጅ ብቸኛው መፍትሄ ወደ እውነተኛ ያልተቀነባበሩ የተፈጥሮ ምግቦች መመለስ፣ ወደ አባቶቻችን ጤናማ የኢትዮጵያ አመጋገብ መዞር ብቻ ነው። ይህንን የጤና ጉዞ አብረን ለመቀጠል የኢንዱስትሪዎችን ሴራ ለመስበርና ጤናችንን መልሰን ለመረከብ ቻናሉን አሁኑኑ ሰብስክራይብ በማድረግ የዚህ የታላቅ ቤተሰብ አባል ይሁኑ። ሀሳባችሁን በኮሜንት ላይ አስቀምጡልን። ጤና ይስጥልኝ።